መሬት የዋጠችው ቢሊየነር ቃሩን አስደንጋጭ መጨረሻና እውነተኛ ታሪክ። መቼም ሰው ሆኖ የተፈጠረ ሁሉ ከሀብት ጋር ያለው ግንኙነት ሁሌም ልዩ ነው። የሀብት የሚሉት ነገር ለአንዳንዶች የደስታ ምንጭ ሲሆን፣ ለሌሎች ደግሞ የፈተናና የጥፋት በር ሆኖ ያገለግላል። ታዲያ ታላቁ የዓለማት ጌታ አላሁ ተዓላ በታላቁ ቁርአን ውስጥ ስለ አንድ ሰው ያውም ምድር አፏን ከፍታ ከነ ሀብቱ ስለዋጠችው ቢሊየነር በሚደንቅ መልኩ እየተረከልን መማር ለሚችል ልብና ለመጪው ትውልድ የሚሆን አስደናቂ ማስጠንቀቂያና ትምህርትን ሰጥቶናል። ታዲያ ይህን የዘመን ድንበርና የቦታ ገደብ የለሽ የሆነውን ከዚህም በላይ በውስጡ በርካታ የሰው ልጅ ዕጣ ፈንታ የሚወስኑ ሚስጥሮችን የያዘውን ታሪክ ለመታደም ምናልባትም ወደ ኋላ ወደ ጥንታዊቷ የነብዩ ሙሳ አለይሂ ሰላም ዘመን መመለስ ይኖርብናል። ያኔ በዚያ በረከት በነገሰበት ያውም ታላላቅ ተአምራት በየዕለቱ ይፈጸሙበት በነበረበት ወቅት በበኒ እስራኤል ሕዝብ መካከል ስሙ ቃሩን የተሰኘ አንድ ቢሊየነር ይኖር ነበር። ታዲያ ይህ ስም ዛሬ ላይ ለኛ አንድ የጥፋት ምሳሌ ቢሆንም መጀመሪያ ላይ ግን እንደ ንጋት ኮከብ ያበራ እንደ ምንጭ ውሃ ጥርት ብሎ ኩልል ያለ ንጹህ ልብ የነበረው ልዩ ሰው ነበሩ። ቃሩን የሙሳ አለይሂ ሰላም የቅርብ ዘመድ ያውም ያጎት ልጅ ሆኖ እጅግ የቀረበ የደም ትስስር የነበረው ያውም በስጋ ብቻ ሳይሆን በእውቀትና በአምልኮትም ጭምር ከአላህ ነብይ ጋር የተሳሰረ ልዩ ሰው ነበሩ። ቃሩን ማለት መጨረሻ የከፋ ሆነ እንጂ በመጀመሪያ ህይወቱ በህዝቡ ዘንድ ምሳሌ የሚሆን ጻድቅ፣ በአላህ ላይ ሙሉ እምነት የነበረው ታላቅ ምሁር፣ የነብዩላህ ሙሳን መመሪያ በሚገባ የተረዳ የእውቀት ጥማት የነበረው ያውም በጥልቀት የሚያስብና ጥበበኛ ሰው የነበረ የአላህን ቃል በማጥናትና በማስተማር ለህዝቡ ትልቅ ድርሻን የሚጫወት የነብዩ ሙሳ አለይሂ ሰላም የቅርብ አማካሪና ተባባሪ እንደነበረም ጭምር ታሪክ የሚያስረዳለት ሰው ነበሩ። ታዲያ በዚያን ዘመን ቃሩን ለበኒ እስራኤል ህዝብ መብራት ሆኖ ያበራ፣ የህዝቡን ጭንቀት ያባብል፣ ችግራቸውን ይሰማ፣ በፍትህ ዳኝና ከአላህ መንገድ እንዳይርቁም ይመክር ነበር። ምናልባትም አሁን ላይ በመልካም ስራ ላይ አለን የምንል የአላህ ባሮች መጨረሻችን እንዲያምር አብዝተን አላህን መማጸን ይኖርብናል። ታሪኩ የሚጀምረው በዚያ በተከበረ ዘመን ያውም ታላቁ ነብይ ሙሳ አለይሂ ሰላም ህዝበ እስራኤልን ከግብጽ ምድር ከፈርዖን የግፍ አገዛዝ ነጻ አውጥተው ወደ ተስፋይቱ ምድር እየመሩ ባሉበት ወሳኝ ወቅት ነበር። ያኔ በረሃውን አቋርጠው ሲጓዙ አላሁ ተዓላ በየዕለቱ ታላላቅ ተአምራትን እየፈጸመላቸው መንና ሰልዋን እያወረደ ከድንጋይ ምንጭን እያፈለቀ ድጋፉን በግልጽ እያሳየ ባለበት ዘመን ነበር። ያኔ ቃሩንም የዚህ ሁሉ አስደናቂ ክስተት የቅርብ ምስክር ብቻ ሳይሆን የአላህን ቃል ተሸካሚ የህዝቡ መንፈሳዊ መሪ ከሆኑት መካከል አንዱ ነበር። ታዲያ በዚህ ሁሉ ብሩህ ጀመር፣ በዚህ ሁሉ ጽድቅና የጥበብ ብርሃን በደመቀበት ወቅት ማን ይሆን ቃሩን ወደፊት በጨለማ ተውጦ በኩራት እሳት ነዶ ከምድር ገጽ ላይ ጠፍቶ የሚያልቅ ሰው ይሆናል ብሎ ማሰብ የሚችል? እዚያም ነው ጥቂትም ብትሆን ባለቻቸው ሀብት አትኩራሩ መጨረሻው አይታወቅምና የሚባለው። ቃሩንን ከመጀመሪያው ንጹህና ጻድቅ ማንነቱ ወደ ተለየ የትዕቢት መንገድ የገፋው ዋነኛው ታላቁ ምክንያት ሀብቱ ነበር። የሚገርመው ደግሞ የሀብት እንደሌሎቹ ሰዎች የጥረቱ ፍሬ ብቻ አልነበረም። እርግጥ ነው ቃሩን ብልህ የነበረ ያውም የንግድ ጥበብ የነበረውና ገንዘብ የማፍራት ልዩ ችሎታም እንደነበረው ዛሬ ላይ የሚካድ አይደለም። መቼም ሀብት ማለት ባለ ሁለት አፍ ሰይፍ ነውና የአላህን ውዴታ ለማግኘት መፍትሄ ሲሆን የአላህን ቁጣ ለመሳብም በር ሊሆን ይችላል። ታዲያ ይህ የቃሩን ሀብት ምን ያህል ግዙፍ ነበር ካላችሁ ቃሉ ይቅርና አእምሯችን ለመገመት የሚቸገረው የሀብት መጠን ነበረው። በበኒ እስራኤል ዘመን ከነበሩ ሰዎች ሁሉ ከማንም በላይ ሀብታም የሆነ ወርቅና ብር በክምር አልባሳትና ጌጣጌጥ በብዛት የእርሻ ቦታዎችና ንብረቶች በስፋት ይህ ሁሉ በቃሩን እጅ ነበሩ። እንደውም የቃሩን መጋዘኖች ሀብቱን የሚያከማችባቸው መጋዘኖችና የግምጃ ቤቶች ቁልፎች ብቻ በብዛታቸውና በክብደታቸው ምክንያት ከ70 እስከ 40 ብሎም እስከ 70 የሚደርሱ ጠንካራና ብርቱ ሰዎች በድካም እንጂ ማንም በብቸኝነት ሊሸከማቸው እንደማይችል የተለያዩ ዘገባዎች ይተርካሉ። ታዲያ ይህ ሁሉ የአላህ ስጦታ በቃሩን ዘንድ እንደ ታላቅ ፈተና ቢቀርብም የቃሩን ልብ ግን ቀስ በቀስ ወደ ሌላ አቅጣጫ መዞር ጀመረ። የሀብት ብርሃን የልቡን እውነት እያደበዘዘው፣ የኩራት ጨለማ ደግሞ ቦታውን እየያዘ መጣ። የቃሩን ሀብት ልክ እንደ ሰይፍ ነበር። ያውም መጀመሪያ ላይ ብሩህና የሚያብለጨልጭ የነበረ ቀስ በቀስ ግን ከልክ በላይ በሆነ የዓለም ፍቅርና የባለቤትነት ስሜት የደበዘዘ ሰይፍ። ያ ሁሉ የአላህ ስጦታ፣ ያ ሁሉ በረከት የቃሩንን ልብ ከአላህ ፍርሃት ይልቅ ወደ ኩራትና እብሪት መራው። የነብዩ ሙሳ አለይሂ ሰላም ቅርብ ዘመድ ያውም ሙቀትና ጽድቅ የተሞላበት የነበረው ቃሩን የውስጥ ማንነቱ ቀስ በቀስ እየተሸረሸረ ሄደ። ቃሩን ከዚህ በፊት የነበረውን ትህትናና እውቀት የት እንደጣለው እስኪጠፋው ድረስ ረሳ። ሀብቱ የመጣው በአላህ ፍቃድ መልካም ስራን እንዲሰራበት የተሰጠው ታላቅ ፈተና መሆኑን ሙሉ በሙሉ ዘነጋ። ይልቁንም ይህንን ሁሉ ግዙፍ ሀብት ያገኘው በራሱ ብልሃት፣ በራሱ ጥበብና በትጋቱ እንጂ በማንም ረድኤት እንዳልሆነ ማሰብ ጀመረ። ይህንን
እኮ ያገኘሁት በራሴ ዕውቀትና ችሎታ ነው የሚለው ትዕቢታዊ ንግግር ከልቡ ወጥቶ ባንደበቱ ላይ መግነን ጀመረ። ታዲያ ይህ አይነቱ ከልክ ያለፈ ኩራት የልቡን አይኖች አውሮ ከዚህ በፊት ለበጎ ይገለገልበት የነበረው ዕውቀቱና ጥበቡ ሁሉ ዛሬ ላይ የትዕቢቱ ባሪያ ሆነ። ታዲያ ይህ ኩራት በውስጡ ከገዘፈ በኋላ ቃሩን የአላህን ትእዛዝ ችላ ማለት ጀመረ። ከእነዚህ መካከል ዋነኛው የድሆች መብት የሆነው ዘካ ወይም ግዴታ ምጽዋት ሲሆን አላህ በሀብቱ ውስጥ ለድሆች ለችግረኞችና ለሚገባቸው ሁሉ ድርሻ እንዳስቀመጠለት ከሙሳ አለይሂ ሰላም ወይም ከሌሎች ጻድቅ ሲነገረው ቃሩን በንቀትና በቁጣ ፈንጋጭ መልስን ሰጠ። ለምን ለሌሎች እሰጣለሁ? ይህ ሁሉ የኔ ነው። ማን ይህን እንድከፍል ሊያዘኝ ይችላል? የሚሉ አሳፋሪ ንግግሮችን ካፉ ማውጣት ጀመረ።